ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ አድማስ ሚዲያ ከተሰኘው የዩቲዩብ ቻናል ስለ ዲቪ ፕሮግራምን በተመለከተ ያዘጋጀንላችሁን ቪዲዮ ነው። ዲቪ እንደሚታወቀው በየአመቱ በአሜሪካን መንግስት አማካኝነት ለሁሉም ሀገሮች ማለትም ለአብዛኞቹ የዓለም ሀገራት እንደ እድል ተደርጎ የሚሰጥ ወደ አሜሪካ ለመግባት እንደ እድል ተደርጎ የሚሰጥ ሎተሪ ነው። በዚህም ሎተሪ ኢትዮጵያ ተሳታፊ ናት፣ ማለት አንዷ ተሳታፊ ናት። ስለዚህም በየአመቱ እንደምንሞላ ይታወቃል። አሁንም 2026 ባለፈው ጊዜ እንደሞላን ይታወቃልና ይህ የዲቪ 2026 የሚወጣው አሁን ሜይ 6 ወይም ሜይ 7 አካባቢ በእርግጠኝነት መናገር ባይቻልም ከነዚህ ከ5 እስከ 7 ባሉት ሜይ ማለት ነው፣ ከነዚህ ቀናት ውስጥ ይወጣል ተብሎ ይጠበቃል። ስለዚህ በእነዚህ ቀናት ሲወጣ ምንድነው ማድረግ የሚጠበቅብን? እንዴት አድርገን ቼክ እናደርጋለን? መድረሱንና አለመድረሱን ሎተሪውን ዊን ማድረጋችንን ወይም አለማድረጋችንን ቼክ የምናደርገው እንዴት ነው የሚለውን ነገር በዚህ ቪዲዮ ላሳያችሁ እሞክራለሁ። ምክንያቱም ይህን ቪዲዮ ያዘጋጀውበት ዋናው ምክንያት ምንድነው? ብዙዎቻችን ቼክ ለማድረግ ስንቸገር እንታያለን። ማለትም የተለያዩ የተሳሳቱ ሳይቶች ላይ ቼክ ለማድረግ እንሞክራለን። አንዳንዶቻችንም ቼክ ሳናደርግ ኢቭን ደርሶንም ሊሆን ይችላል ቼክ ሳናደርግ ሉዝ የምናደርግበት ሁኔታ ይኖራልና ምን ማድረግ አለብን የሚለውን ነገር በዚህ ቪዲዮ ለማየት እንሞክራለን ማለት ነው። በመጀመሪያም በዋናነት ጥንቃቄ ልታደርጉ የሚገባው ምንድነው? የዲቪ ሎተሪን ራሳችሁ ቼክ ብታደርጉ ይመከራል። ራሳችሁ ኮምፒውተር ቤት ወይም ኢንተርኔት ቤት ሄዳችሁ የራሳችሁን ኮንፈርሜሽን ነምበር ያለችውን ፕሪንት ያደረጋችኋትን ወረቀት ይዛችሁ ሄዳችሁ ቼክ ብታደርጉ ይመረጣል፣ እንደኔ ማለት ነው። ምክንያቱም በዚህ በዲቪ ሎተሪ አማካኝነት ብዙ ወንጀሎች እንደሚሰሩ እየሰማን ነው። ስለዚህ ራሳችሁ ሄዳችሁ ቼክ አድርጋችሁ መድረሱንና ለመድረሱን ብታረጋግጡ የተሻለ ይሆናል። ስለዚህ ዛሬ ይህንን ቪዲዮ በዋነኛነት ያዘጋጀሁትም ለእናንተ ነው። እንዴት አድርገን ቼክ እናደርጋለን የሚለውን ነገር ተከታተሉኝ። ቪዲዮውን ከወደዳችሁት ለሌሎችም ሼር በማድረግ እና ሰብስክራይብ በማድረግ ቻናሉን እንድትተባበሩን እንጠይቃለን። እንደምታዩት ኮምፒውተሬ ክፍት ነው። በኮምፒውተሩ ላይ የተለያዩ ብራውዘሮች አሉ። ክሮም አለ፣ ሞዚላ አለ። ስለዚህ አንደኛውን በክሮም ከሆነ በክሮም እዚህ ጋር ኦልሬዲ ከፍቼዋለሁ። በክሮም ይሄ ብራውዘር እንከፍታለን ማለት ነው። ብራውዘሩን ከከፈትን በኋላ በቀጥታ እዚህ ላይ ምንድነው የምናደርገው? አድሬሱን ቼክ የምናደርግበትን አድሬስ እዚህ ላይ እንሞላለን። ትክክለኛው አድሬስ ዲቪ ፕሮግራም .state.gov ነው። ይታያቸዋል። እኔ በተደጋጋሚ ከፍቼው ስለነበረ ባይ ዲፎልት ያመጣልኛል። እናንተ ግን የማያመጣላችሁ ከሆነ ዲቪ ፕሮግራም .state.gov ብላችሁ ስላሽ ሌሎቹ ቢቀሩም ችግር የለም እሱን አድርጋችሁ ቀጥታ ኢንተርን ስትነኩ ይህ ፔጅ ይከፈታል ማለት ነው። ይህ ነው ትክክለኛው የአሜሪካን ዲቪ ሎተሪ ቼክ የምናደርግበት ሳይት ማለት ነው። ይሄ ነው ሳይቱ። ይታያቸዋል። እዚህ ጋር ኮንፈርሜሽን ነምበር የምናስገባበት አለ። ይህ ኮንፈርሜሽን ነምበር የት ነው የምናገኘው ስንል መጀመሪያ ዲቪ ሬጂስተር ስናደርግ የሞላናት ፎርም አለች። ያቺን ፎርም ሞልተን ስንጨርስ ፕሪንት የምናደርጋት ፔፐር ታስታውሱ ከሆነ አለች። እቺ እዚህ ጋር አሴ ሳምፕል ይዣለሁ። የዚች አይነት ወረቀት ፕሪንት አድርገናል። ይታያችኋል። እዚህ ጋር ስማችን ከናያታችን አለ። ኮንፈርሜሽን ነምበር የምትላለች እዚህ ጋር አሁን 2024 ላይ እንደነበረው ባይሆንም ቁጥሩ 2024 ላይ የተሻሻለ የኮንፈርሜሽን ነምበር እንደነበር አስታውሳለሁ። ምንድነው የሚለው እሱ ላይ ለምሳሌ 2024 ብሎ ኤኤፍ ይላል። ኤኤፍ የሚለው ሪጅናችንን ወይም አፍሪካ ሪጅን መሆኑን የሚያሳይ ነውና
2024 ኤኤፍ ብሎ ሌሎች ቁጥሮችን እዚህ ጋር ይዘረዝራል ማለት ነው። ሌላ ይር ኦፍ በርዝ አለ ወይም የተወለድንበት ቀን፣ እሱም ወሳኝ ቀን ነው። እሱንም ልታስታውሱ ወይም እዚህ ላይ ያለችውን ነገር በትክክል ልትይዙ ይገባል። ሌላ እነዚህ በዋናነት እነዚህ ናቸው። እነዚህን ቁጥር ይዛችሁ እዚህ ላይ ትሞላላችሁ ማለት ነው። ኮንፈርሜሽን ነምበር እዚህ ጋር ትሞላለች። ላስት ፋሚሊ ኔም የሚለው የአያታችሁ ስም ነው። የአያታችሁን ስም እዚህ ጋር እንሞላታለን ማለት ነው። በቀጣይ ይር ኦፍ በርዝ ቅድም እዚህ ጋር እንዳሳየዋችሁ ይር ኦፍ በርዝ የተወለዳችሁበት ቀን ወይም ዓመተ ምሕረቷን ነው እዚህ ጋር የሚፈልገው። ዓመተ ምሕረቷን እንሞላለን ማለት ነው። በመጨረሻም ቼክ ለማድረግ ግዴታ ልንሞላት የምትገባን እዚች ጋር አንድ 5 ካራክተሮችን ይሰጠናል። ይህ 5 ካራክተር ለሴኩሪቲ ፊቸር ወይም ሮቦት አለመሆናችንን ወይም በትክክል ሰው መሆናችንን ቼክ ለማድረግ እንደ ሴኩሪቲ የምትቀርብ ፊቸር ናት። ስለዚህ እሷን እዚች ጋር እንሞላና ሰሚት ስንለው በትክክል እኛ ደርሶናል ወይም አልደረሰንም የሚለውን ነገር ያወጣልናል ማለት ነው። ከደረሰን ምን አይነት መሴጅ ያመጣልናል የሚለውን ነገር ስናይ እዚች ጋር አንድ አስ ሳምፕል ዳውንሎድ ያረኳታለች። ምናልባት በትክክል ይታያል ብዬ አስባለሁ። እዚህ ጋር እስቲ ዙም ላርጋት በደንብ። ኦኬ 100% 200% ደበዘዘች። እሺ 150% ይታያችኋል። እቺ ማለት ናት። ከደረሰን የዚች አይነት ፔፐር ያወጣልናል ማለት ነው። ምንድነው የሚለው? ኮንግራጁሌሽን የሚል ኮንግራጁሌሽን ዩ አር አሞንግ ዞስ ራንደምሊ ሴሌክትድ የሚል መሴጅ ላይ ያመጣልን ይችላል። አንዳንዴም ደግሞ 2024 ላይ እንደነበረው ዩ አር ራንደምሊ ሴሌክትድ ፎር ፋርዘር ፕሮሰሲንግ የምትል መሴጅ የያዘች ፔፐር ትደርሰናለች ማለት ነው። ይቺ ፔፐር አይታችኋት ከሆነ ከስር ኬዝ ነምበር ትይዛለች። አውቀን ነው እዚህ ጋር ሀይድ ያደረግናት። ኬዝ ነምበሩ እዚህ ጋር ይቀመጣል። የአያታችሁ ስም እንዲሁም ደግሞ ስቴታችሁ ከየት ሀገር እንደሆናችሁ የሚገልጽ መረጃ እዚህ ጋር ይቀመጣል ማለት ነው። እቺ ናት እንደደረሳችሁ የምታረጋግጠው ፔፐር እቺ ነች። እቺን ፔፐር ይዛችሁ ነው ከዛ በኋላ ፋርዘር ነገሮችን ፕሮሰስ የምታደርጉት ማለት ነው። በዋናነት ይቺን ፕሪንት አድርጋችሁ ትይዛላችሁ ማለት ነው። ሌላ ልነግራችሁ የሚገባው ነገር ምንድን ነው? ዲቪ ከደረሳችሁ በዋናነት የምትሞሉት ሌላ ፎርም አለ። ይህንን ፎርም ማለትም ዲኤስ 260 ይባላል። ይሄ ፎርም እንዴት ይሞላል፣ ሌላ ምን ያስፈልገናል የሚሉትን ነገሮች የበለጠ ክሊር ለማድረግ ሌሎች ቪዲዮዎችን አዘጋጅላችኋለሁ። በዋናነት ግን ጥንቃቄ ልታደርጉት የሚገባው ነገር ምንድን ነው? ዲቪ ከደረሳችሁ በዋናነት መደረግ ያለባቸው ነገሮች እናንተ ራሳችሁ ይህንን መረጃ ለራሳችሁ ብታቆዩት ጥሩ ነው። ምክንያቱም ኢትዮጵያ ውስጥ በተለይ ዲቪ ከደረሰን በኋላ ኬዝ ነምበር የሚባል አለ። ቅድም ያሳየዋችሁ እቺ ኬዝ ነምበር ምናልባት በጣም ትልቅ ኬዝ ነምበር ከሆነ ብዙዎቻችን የማንሄድበት ሁኔታ ይፈጠራል። ምክንያቱም ኤምባሲው ኢንተርቪው የሚያደርገው የተወሰኑትን ወይም ቅርብ ኬዝ ነምበር የሆኑትን በጣም ቅርብ የሆኑትን ብቻ ኢንተርቪው አድርጎ አመቱ ያልቃል። ስለዚህ ብዙዎች ከግማሽ በላይ የሚሆኑት በተለይ ኢትዮጵያ ውስጥ የማይሄዱበት አጋጣሚ አለና ስለዚህ አሰ ሴክሬት ብትይዙት እንደደረሳችሁ ለማንም ባትናገሩ ራሳችሁ ፕሮሰስ ብታደርጉና መጨረሻ ላይ አይታችሁ እንትን ብትሉ የተሻለ ነው የሚሆነው። ምክንያቱም እንደደረሳችሁ ለሌሎች ከተነገራችሁ መጨረሻ ላይ ምናልባት
የህሊና ቀውስ ሊገጥማችሁ ይችላል፣ ልትረበሹ ትችላላችሁ እና ሌሎችም በእናንተ ላይ የሚያደርሱት ጫና ትልቅ ስለሚሆን አሰ ሴክሬት ብትይዙት እመክራለሁ። ይህንን ይመስላል። በቀጣይ ዲኤስ 260 ምን ይመስላል፣ እንዴት እንሞላለን? ይሄ ፎርም በተለይ ከደረሰን በኋላ የምንሞላው ፎርም እጅግ በጣም ወሳኝ ፎርም ነው እና ይሄንን ፎርም እንዴት እንሞላለን የሚለውን ቪዲዮ አዘጋጅቼላችሁ እመጣለሁ። አድማስ ሚዲያን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ተባበሩን። እናመሰግናለን።